ከዕለታት አንድ ቀን በአንድ ትልቅ ውብ የፍራፍሬ ቅርጫት ውስጥ ፍራፍሬዎች ሰላማዊ ስብሰባ ላይ ነበሩ። ነገር ግን በድንገት ሳያስቡት አንድ ትልቅ ጥያቄ በመካከላቸው ተፈጠረ። ማን ነው ከመካከላችን የሚበልጠው የሚል ነበር። ሙዝ ከመካከላቸው ብድግ አለና እኔ ነኝ ንጉሱ፣ በፖታሲየም የሚበለጸግኩ ስለሆንኩ ለልጆች ጡንቻ፣ ለኃይል፣ ለኢነርጂ ከሰውነታቸው የምተካ እኔ ነኝ። በዛ ላይ ደግሞ በቀላሉ በእጃቸው ላጣለው ቢላም አያስፈልገኝም አለ። ብርቱካንም ተነሳና ቆይ እኔ ሳታማክር እኔ እኮ በቫይታሚን ሲ የበለጸግኩ የደረጀው ለልጆች ከጉንፋን ከበሽታ የምጠብቃቸው እኔ ጀግና ነኝ። ጭማቂ ብትል እጅግ ተወዳጅ ነው። ፖምም ተነስቶ ቆይ ሁላችሁም ጎበዝ ናችሁ፣ ነገር ግን እኔን የሚያክል የለም። በቀን አንድ ፖም መብላት ከዶክተር ያርቃል የሚባለውን ተረት አልሰማችሁም? እኔ እኮ የልብ ጤንነትን የምጠብቅ ቀይና ውብ ፖም ነኝ። እኔንም አትርሱኝ፣ ምንም ትንሽ ብሆን ለቆዳችሁ የሚጠቅም አስማት አለኝ። በዚያ ላይ በቡድን ነው የምኖረው፣ አንድነት ኃይል ነው ብዬ እናገራለሁ። ክርክሩ እየሞቀ ድምፃቸው እየጨመረ ሲሄድ በድንገት አንድ ትንሽ ልጅ ኬና የሚባል ወደ ቅርጫቱ መጣ። ፍራፍሬዎቹ በሙሉ ድምፃቸውን አጥፍተው በጭንቀት ተመለከቱት። ኬና ማንን ይመርጥ ይሆን ብለው ራሳቸውን ጠየቁ። ኬናም ጮክ ብሎ ዋው እንዴት የሚያምር ፍራፍሬ ቅርጫት ነው! ዛሬ በሙዝ ኃይል አገኛለሁ፣ በብርቱካን ጉንፋኔን እከላከላለሁ፣ በፖምና በወይን ደግሞ ጤንነቴን እጠብቃለሁ። ሁሉም አንድ ላይ አድርጌ ፍሩት ሳላድ እሰራለሁ አለ። ፍራፍሬዎቹ እርስ በራስ ተያዩና በሀፍረት ፈገግ አሉ። ለካ ሁላችንም የተለያየ ጥቅም ነው ያለን፣ ልዩ ፍጥረቶች ነን። ትክክል። ብቻ ከመሆን አንድ ላይ ስንሆን ይበልጥ እንጣፍጣለን፣ ለልጆችም ጤና እንጠቅማለን። ከዚያ ቀን ጀምሮ ፍራፍሬዎች መጣላት አቁመው በደስታ መኖር ጀመሩ። ምክንያቱም እያንዳንዳቸው የተፈጠሩበት የራሳቸው የሆነ ጥቅምና አገልግሎት አላቸው። በህብረት ሲሆኑ ያንን አሟልተው ሙሉ ሆነው ይታያሉ። ስለዚህ ህብረታቸውን ወደው በደስታ ከዛን ቀን ጀምሮ አብረው መኖር ጀመሩ።